ሰላም ጤና ይስጥልኝ የተከበራችሁ ውድ ተመልካቾቼ እንደምናችሁ ደህና ናችሁ ሆይ? እኔ ቸሩ ፈጣሪ ይመስገን በጣም ደህና ነኝ። ትንሽ ጠፋ ብያለሁ። ያው ግን በአንዳንድ ምክንያቶች ነው አሁን ተመልሼ መጥቻለሁ። ዛሬም እንደተለመደው አንድ ታሪክ ይዤ ወደ እናንተ ብቅ ብያለሁ። ከዛሬው ታሪክ ላይም ትምህርት ወስዱበታላችሁ፣ ጥንቃቄም ታደርጉበታላችሁ ብዬ አምናለሁ። አሁን ቀጥታ ወደ ታሪኩ አብራችሁን ቆዩ። የዛሬዋ ባለ ታሪኬ ሌኒ ትባላለች። ታሪኩ የሚሆነው ግሪክ ሀገር ውስጥ ነው። ሌኒ የ21 ዓመት ልጅ ወጣት ልጅ ነች እና ለእናትና ለአባቷ የመጀመሪያ ልጅ ነች። በቤተሰቡም አንድ ወንድም አላት፣ አንድ ታናሽ ወንድም አላት እና እናትና አባቷም በቃ በመልካም በሚባል ይሄ መልካም ስነ ምግባር ያላት ልጅ፣ በጣም ጎበዝ፣ በትምህርቷ በጣም ጎበዝ የሆነች በቤተሰቦቿ በአካባቢ በጓደኞቿ ጥሩ የሆነ ስነ ምግባር ያላት ልጅ ነች። የምትኖረውም ትንሽ ወጣ ያለ ከተማ ነበረ። ልክ 21 ዓመት ሲሆናት ዩኒቨርሲቲ መግቢያ ጊዜዋ ሲደርስ ዩኒቨርሲቲ ለመማር ሮዶስ ወደምትባል ከተማ ትመጣለች ማለት ነው። ሮዶስ ማለት እሷ ካለችበት ከተማ በጣም ሰፊ ከተማ፣ በጣም ብዙ ሰው ያለበት እና እዛ መታ ትምህርቷን ለመማርና ስራ ለመስራት ተወስናለች። በዛ ምክንያት ከቤተሰቦቿ ተነጥላ ለብቻው ወደዚህ ሮዶስ ወደምትባለው ከተማ ትመጣለች ማለት ነው። እዛ መታ ትምህርቷን ትጀምራለች። በትርፍ ጊዜዎቿ አንዳንድ ስራ ትሰራለች። ሄሌኒ ማለት በጣም ጎበዝ፣ ይሄ ከሰው ጋር ለመግባባት ቅርብ የሆነች ልጅ፣ ጓደኞች ያሏት፣ ይሄ አካባቢን፣ ሰውን፣ ቤተሰብን ይሁን በዙሪያ ያሉት ሰዎች ለመልመድና ለመግባባት ጊዜ የማይወስድባት አይነት ልጅ ነች። እንደሱም ስለሆነ መታም ብዙም አልተቸገረችም። በቃ ትምህርቷን እየተማረች ጎን ለጎን የምትሰራቸውን ስራዎች እየሰራች በጥሩ ሁኔታ በሚባል እየኖረች እያለ ያ ፌስቡክ ላይ የተለያዩ ሶሻል ሚዲያዎች ላይ አክቲቭ ነች እና ፌስቡክ ላይ ብዙ ተከታዮች አሏት። በጣም ቆንጆም በመልክም ቆንጆ የምትባል ይሄ አይነ ግቡ የምትባል ሰዎች አይተዋት ወዲያው የሰው መሳብ የምትችል አይነት ልጅ ነች እና በዛ የተነሳ ብዙ ወንዶችም የሆነ ለመቅረብ እሷን ለማወቅ ይፈልጋሉ ማለት ነው። በዚህ መካከል እያለች አንድ ቀን በፌስቡክ ላይ ሜሴጅ ይመጣላታል ማለት ነው እና ሜሴጅ መጥቶ የሆነ አንድ የ19 ዓመት ልጅ ወጣት ነው፣ አሜቲ ይባላል። እሱ የሆነ በቃ እንዲያወሩ በጣም እንደወደዳት፣ በጣም ደስ እንዳለችው፣ መልኳ ሁሉ ነገሯ ምናምኗ በቃ በጣም አሪፍ ልጅ እንደሆነችና ከሷ ጋራ ለመግባባት እንደሚፈልግ ያው ማንኛውም ሰው ከሰው ጋር ሲተዋወቅ ወይ ደግሞ ለመግባባት የሚያደርገውን ነገር ያደርጋል ማለት ነው። በዛ የተነሳ ኦኬ ይጻጻፋሉ፣ ዝም ብለው ያወራሉ፣ በቴክስት ያወራሉ፣ ለአንድ ሳምንት ያህል ያወራሉ። እዛው አንድ ከተማ ነው የሚኖሩት፣ ቅርብ አካባቢ ነው የሚኖሩት፣ ሩቅ አይደለም። ከዛ ኦኬ ትልና እሷም በዛ ማውራት ይቀጥላሉ። ለአንድ ሳምንት ያህል እንዳወሩ ለመገናኘት ያስባሉ ማለት ነው። ስለዚህ አንድ ቀን ወደ ማታ አካባቢ ላይ እንገናኝና አብረን ሻይ እንጠጣና ምናምን ብሎ ይጠይቃታል። እሷም ኦኬ ችግር የለውም እንገናኛለን ትለዋለች። ያለችበትን አፓርትመንት ቁጥር ትነግረዋለች። ከዛ ማምሻው ላይ ይመጣና ተያይዘው ይሄዳሉ ማለት ነው። ተያይዘው ልክ አብረው ሄደው ያሰቡት የነበረው የተረጋገሩትም የሆነ ቀለል ያለ ዝም ብሎ እንደ ካፌ አይነት ነገር የሆነ አለ። ካፌም ሆኖ ምግብ ቤት ማን ላይ አብሮ ቅል ያለ እዛ ዝም ብለው ቁጭ ብለው የሆነ ነገር ለመብላት ነው ፕላን ያደረጉት የነበረው፣ ለመጫወት ለማውራት ይሄ ነበረ ፕላናቸው። ከዛ ሽትለውና ያው ተከትለው አብራው ከቤት ተያይዘው ይዟት ይወጣል ማለት ነው። ልክ ሄደው ግን ልክ እሱ መኪናው ጋር ሲደርሱ መኪናው እሷ እንደጠበቀችው አይነት መኪና አይደለም። የሆነ የስራ ፒክአፕ መኪና አይነት ነገር ነው መኪናውና ትንሽ ግር ይላታል። ምንም ያላት የነገራት ነገር ስለሌለ ምንም በቃ ገርሟት ኦኬ ብላ ልክ ወደ መኪናው ጠጋ ብላ መኪና ውስጥ ልትገባ ስትል መኪና ውስጥ ሌላ አንድ ሰው አለና ትንሽ እሱም ገርሟታል፣ ግን ምንም ሪያክት አላደረገችም። እዛ አንድ ልጅ ተቀምጧል። እሱ ደግሞ ማለት ማኑሊ ይባላል። እሱ የሱ በጣም ቤስት ጓደኛው ነው። መኪናውም የዚህኛው ሳይሆን የሱ ነው ማለት ነውና
በቃ ምንም አላለችም ትቀመጣለች ብቻ የሆነ ደስ ያላላት ነገር አለ ግን ያው ተቀምጠው ወደዛ ወደ ተባባሉበት ወደ ካፌው በሚሄዱበት ጊዜ እዛ ከዛ ይሄኛው ልጅ ምን ያመጣ ይሄ ማኑሊ የሱ ጓደኛ ምን ሐሳብ ያመጣል አይ በቃ ከዚህ እንግዛና ይዘን እንሄድና እኔ የቤተሰቦቼ አንድ እንደዚህ ከከተማ ውጭ ያለ ቤት አለ በጣም እንትን ነው ደስ የሚል ቪው አለው በጣም ነው የሚያምረው እዛ ሆነን እዛ ቁጭ ብለን እንብላና እንደሱ ነው የሚሻለው ብሎ ሐሳብ ያመጣል ማለት ነው ብዙም አላንገራገረችም ግን የሆነ ነገር ውስጧ ትንሽ ቅር ብሏታል ልጁ በዚህ መካከል ላይ ልጁ ማኑሊ ማለት ደግሞ በጣም የሀብታም ቤተሰብ ልጅ በጣም ቤተሰቦቹ እዛ ሀገር ላይ በጣም የታወቁ ሀብታሞች ናቸው ብዙ ነገር ያላቸው ይሄ መኪናውም የሱ ነው ብያችኋለሁ በጣም ብዙ ነገር ያላቸው እንዴት ነው የሆነ ልጁ ደግሞ በየጊዜው የሆነ ፋውል የሚሰራ በጣም ጥፋቶችን የሚሰራና ጥፋቶች ቢሰራም በቤተሰቦቹ ንብረት በቤተሰቦቹ ሀብት በቤተሰቦቹ ሁኔታ ነገሮች ሁሉ የሚስተካከሉለት ሄደው እነሱ ፊክስ የሚያደርጉለት አይነት ልጅ ነውና የሆነ የጥጋብ ነገር ማላርለ እንዲያለኝ እንዲነኝ ያለ መኪና ውስጥ ያን መንገድ በሚሄዱበት ጊዜ ያወራታል ከዛ የሆነ ውስጧ ፍርት ያለ ነገር ይኖራል የዛን ጊዜ ግን ብዙም አውጥታ መናገርም ለነሱ ደፍራም አልሄድምም አይበቃ ይቅርም ምንም ማለት አልቻለችም በዚህ መካከል ላይ በመሃል ለጓደኛዋ ትጽፍላታለች ማለት ነውና ምንም እንትኑ እንዳለ ፕላኑ እንዳለ ተቀይረዋል ያወራነውና ያወራነው መጀመሪያ እንደዚህ አልነበረም ግን አሁን በጣም ስለተቀየረ አንድ ሰዓት ጠብቂና ከአንድ ሰዓት በኋላ ትደውይልኛለሽ ስልክ ስትደውይልኝ እኔ እመጣለሁ በቃ ስልክ ደውይልኝ ብቻ ብላ ለጓደኛዋ ቴክስት አደረግላታለች በቃ እሺ ብላ አብራቸው ትሄዳለች ማለት ነው በዚህ መካከል ላይ ይደርሳሉ ምግቡንም ይመገባሉ ከዛ በኋላ በጣም በሚገርም ሁኔታ ሁለቱም ልጆች እንዳልነበረ ሆነው ይቀየራሉ ማለት ነው ከሁለታችን መጋብረሽ ካልተኛሽ እንደዚህ ካላደረግሽ በምንም ተአምር ትላቸዋለች በዚህ መካከል ላይ አስገድደው በጣም በሚያሳዝን ሁኔታ አስገድደው ይደፍሯታል ሁለቱም በጣም አስረዋት በጣም አሰቃይተዋት ብዙ ነገር ያደርጓታል በዚህ በጣም ድብደባው ምኑም እንዳለ ሆኖ በዛም ላይ ደግሞ እሷ በጣም ተታገላቸዋለች አለቃችሁም ትላቸዋለች አለቃችሁም ሁለታችሁንም አለቃችሁም በህግ ነው መጠየቃችሁ ትላቸዋለች ያ ነገር ልክ ሲሰማባቸው በተለያኛው ማኑሊ ጓደኛው ይሄ ቤተሰቦቹ የሀብታም ልጅ ነው ያልኳችሁ እሱ ያንን ነገር አይፈልግም ቤተሰቦቹ እንደገና ያ ነገር እንዲሰሙበት አይፈልግም ስለዚህ ምን ይወስናሉ በጣም ይደበድቧታል በጣም ይጎዷታል እንደዛ ካደረጓት በኋላ ወስደው አንድ ከነሱ ካሉበት ይሄ የሄዱበት ቤት ምላችሁ አብዛኛውን ጊዜ ወጣ ያለ ከከተማ ወጣ ብለው አብዛኛው ሀብታም የሚባሉ ሰዎች የተለየ ሌላ ቤት አላቸው የሰመር ቤት የሚባላላቸው እና ወጣ ያለ ቦታ ላይ ዝም ብለው ማረፍ ሲፈልጉ ወይ ቅዳሜና እሁድ ወይ የሆነ ጊዜ ምናምን ጊዜ በተለይ ሰመር ላይ ምናምን ላይ ይሄዱ ሰዎች እዛ ሄደው የተወሰነ 2 ቀን 3 ቀን ጊዜ ያሳልፋሉ ይቆያሉ ይመጣሉ አካባቢው በቃ ጫካ ነው ግሪን ነው ምናምን ነው ያምራልና እንደሱ ቤቶች ያለው አካባቢ ስለዚህ ብዙም ቤት ተቀራራቢ ቤትም የለም ብዙም ሰው ምናምን የለበትም ስለዚህ በመኪና ይወስዷትና ህይወቷ ሳያልፍ ነፍሷ ሳይጠፋ ወስደው አንድ የሆነች ወንዝ አለ እዛ ውስጥ ይካታታል ማለት ነው እዛም ውስጥ ከተዋት በቃ ህይወቷ አልጠፋም ያው እንደ በኋላ ላይ በፖሊስ ምርመራ እንደተረጋገጠው የሞተችው ውሃው ነው የውሃው በቃ ግን ራሷን መከላከል ሰውነቷ በጣም ተጎድቷል እግሯ እጇ ሰውነቷ መንቀሳቀስ አልቻለችም ውሃው ውስጥ ግን ይሄ በውሃው በቃ ታፍናል የሞተችው ማለት ነውና እንደሱ አድርገዋል ጥለዋት እነሱ መኪናውን ጠራርገው መጥቶ ቤቱን አጸዳድተው ምናምን ተመልሰው ሄደዋሉ ተመልሰው ወደ ከተማ መተዋሉ ከዛ በማግስቱ ጊዜ በጓደኛዋ ወዲያው ስልኳን ብትሞክር ልታገኛት አልቻለችም ግራ ይገባታል ከዛ ቤተሰቦቿ እንዳልኳቸው ወጣ ያለ ቦታ እንደሱ የሚኖሩት ሌላ ቦታ ነው እሷ እዚህ መታለች ጓደኛዋ ወዲያው ኮንታክት ማድረግ አልቻለችም በማግስቱ አንድ ሰው አሳጥማጭ ነው እዛ ወንዙ ዳር አካባቢ ሲሄድ የሆነ ነገር ያያል ሲያይ ሰው ነው የሚያየው ሰው አስክሬን ያያል ወዲያው ፖሊስ ይመጣል ፖሊስ መጥቶ ወዲያው አስክሬን ይነሳና ምርመራ ይደረጋል ምንድናት ማናት ምንም የታወቀ ነገር የለም ስለዚህ ፖሊስ ሰውነቷ ሁሉ በጣም ከመደብደቧ ከመጎዳቷ የተነሳ ለማወቅ ማን እንደሆነች እንኳን ለማወቅ በጣም አዳጋች ነበርና ታቱ ነበራትና እሱን ታቱዋ እሷ ያለችበት ቦታ ላይ ጀርባዋ ላይ ነው ታቱ ያለው እሷ ቦታ ብቻ ምንም ነገር በቃ ይታይ ነበር ታቱ እና ምን ያደርጋሉ ያችን ታቱ ይይዙና
እዛ ሀገር እዛ ግሪክ ውስጥ ታቱ ስቱዲዮ ያላቸው ሰዎች አላቸው ለምሳሌ እያንዳንዱ ሰው እየመጣ ታቱ ሲደረግ ይሰጣል የሚፈልገው ነገርና ታቱ ያደረጉት ሰዎች ደግሞ ያቃሉ ይመስለኛል እርግጠኛ ባልሆንም ብቻ በሱ አድርገው እና የሆነ ታቱ ስቱዲዮ ሄዳ እንደተሰራች ማን እንደሆነች ሙሉ ስሟ ሙሉ አድራሻዋ እዛ ይገኛል ማለት ነው በዛ የተነሳ ፖሊስ ያው እሷ እንደሆነች ያረጋግጣል ሄሌኒ ነች ተባለ ተረጋገጠ ታወቀ ለቤተሰቦቿም ያው መርዶም ተነገረ ማለት ነው ከዛ በኋላ በሚገርም ሁኔታ ፖሊሶቹ ምርመራቸውን ጀመሩ እንደተባለው በጣም በሚገርም ሁኔታ ይሄ እኛ ሀገር ብቻ ነው ያለም ይመስለንና ግን አይደለም ይሄ አሚን የሚባለው የመጀመሪያ እሷን ሊያገኛት ከሷ ጋር አብሮ ዴት ሊያረግ የፈለገው ልጅ ከአልባኒያ ነው ቤተሰቦቹ ከአልባኒያ ናቸው እዛ የግሪክ ተወላጅ ግሪክ አገሩ አይደለም ያው እንደ ሁለተኛ ዜጋ ሆኖ ነው የሚኖረውና ያኛው ደግሞ በጣም በሚገርም ሁኔታ እሱ ቤተሰቦቹም እንዳልኳቸው ሀብታሞች ናቸው የዛ ሀገር ሰው ነው እና ልክ እንደኛ ሀገር በሚመስል ሁኔታ ይሄ ህጉም የምናምኑም አንዳንድ ነገርም ይሄ በሰው በቤተሰብ በፋሚሊ የሚሄደው ነገር እዛም ሀገር ላይ ያለ በጣም የሚገርመው እና በጣም አለ የሚባል ጠበቃ ይቀጥራሉ እነዛኞቹ እና ሁሉ ነገር እዛኛው ላይ እንዲላከክ ነው የተደረገው መጀመሪያ ላይ ያኛው ደግሞ ሙሉ እንዳለ የሆነውን ታሪኩ እንዳለ ተናገረ ማለት ነው ምክንያቱም እሱ እንዳረገው እሱ እንዳስገደደው በቃ ማለት አብረው ያደረጉት ግን የዛኛውም ተጽዕኖ አለበት በቃ አምጣትና አብረ እንደዚህ ልክ ዴት ሊያረግ ይሄኛው እንደፈለገ ሲነግረው አብሬ ሆናለሁ ብሎት አብረው እንደሆኑ ከዛ በኋላ ያኛው በጣም ዶሚኔት ስላደረገው ምንም ነገር ማድረግ እንዳልቻለና ሁሉ ነገር አብረው እንደፈጸሙ ያኛው ተናገረ በስንት ክርክር በስንት እነዚህ ቤተሰቦቹ ያው እንዳልኳችሁ በጣም ብዙ ነገር ያላከው ስለሆኑ በጣም ነገሩን ለማድበስበስ በቃ በጣም አለ የሚባል ጠበቃ ለመቁጠር በጣም ብዙ ነገር በዚህ ላይ ደግሞ እሷ ራሷ ፈልጋ ነው ሄደችው ራሷ በቃ በጣም ብዙ ነገር አደረጉ ፈልጋ ነው ከሁለታችንም ጋር መሆን የፈለገችው ምናምን የሚባል ነገር ያው እሷ በህይወት ስለሌለች ያው እነሱ የፈለጉትን ነገር ነው የሚናገሩት ግን ያው ስክሪንሾቶች ሲወጡ የተጻጻፉት የተነጋገሩት ያወሩት ምን ያሉት ሁሉ ነገር ወጣ ሁሉ ነገር ሲገኝ ምንም የተለየ እሷ ያደረገችው ነገር እሷ ከሁለቱንም እንደማታቃቸው አንዱን ብቻ እንደምታቀውና ከሱ ጋር እንደሆነ ዴት የመጀመሪያ ዴታቸው ነው ማድረግ የፈለጉትም የሆነ ቦታ ተቀምጠው ምግብ ፋስት ፉድ ነገር ገዝተው መብላት ነው መጫወት ነው የፈለጉት የመጀመሪያ ጊዜ የትም ቦታ ለመሄድ ፍላጎታቸው አልነበረም ከዛ በኋላ ያ ልጅ ከመጣ ወዲያ ነው ያ ሁሉ ነገር የተቀየረውና እሱ ሁሉ እንዳለ ወጣ ማለት ነው እና በሚያሳዝን ሁኔታ መጨረሻ ላይ ያው ህግ ነው በዛም በዚህም ተብሎ ሁለቱም ጥፋተኛ ተብሎ ተፈረደባቸው እስር ቤት ገቡ ማለት ነው የዚች የምስኪን ልጅ ህይወት ግን በዚህ በሚገርም ሁኔታ ባላሰበችው ባልጠበቀችው ሁኔታ ህይወቷ አለፈ ማለት ነው በሚገርም በአንድ ቀን እንጃ 2-3 ቀን እንኳን ሳትገናኝ ወይ ደግሞ በደንብ እንኳን አውቃ ወይ በደንብ እንኳን ትምራ ሳይሆን በአንድ ቀን ልክ የሆነ ሰው ለማግኘት ሻይ ለመጠጣት እንደወጣች በዛው ህይወቷ አልፎ ቀረ ማለት ነው እና አንዳንድ ጊዜ በቃ እኛ ሰዎች ሁላችንም እያንዳንዳችን ሰዎችን እናምናለን ሰው ማመን ጥሩ ነው መጥፎም አይደለም ሰው ማመን ግን ሰውን ምናምነውን ሰው እስከናቀ ድረስ ምናልባት ሁሉም ሰው አምነን እንችላለን ሁሉም ሰው ተራጥረንም ደግሞ አንችልም ግን እስከናቀ ድረስ ምናልባት ወይ ደግሞ ነገሮች በጣም ሲቀየሩ ቶሎ ነገሮች ቅይር ሲሉ የሆነ ሰው ለምሳሌ የሆነ ነገር ብለዋችሁ የሆነ ነገር አስባችሁ ፕላን አርጋችሁ አብራችሁ ያ ሰው ፕላኑ ቅይር ሲያደርግ ዝም ብሎ አብሮ ከመከተል አብሮ ደግሞ በቃ ይሁን ብሎ ከማድረግ ቆም ማለት በሷ እድሜ 21 አመት ወጣት ልጅ ነች በሷ እድሜ አሁንኛ ምናስበው ነገር ያስቡ ሳይሆን ግን አሁን እያንዳንዳችን ሁላችንም ትልልቆችም ሆነ እንደሱ እናረጋለን ይሉንታ ይዘናል የሆነ እናፍራል በቃ ይሁን እንትላላችሁ አንድ ነገር ባይጥማችሁ በቃ ግዴለም ለዛሬ ትላላችሁ ግን ያቺ ዛሬዋ ላይ ምን እንደሚፈጠር አታውቁም ምክንያቱም እቺ ልጅ በቃ ስላልተመቻት ነው የሆነ ደስ ያላት ነገር ስለነበር ነው ለጓደኛዋም ቴክስት ጽፋ ደውይልኝ ከአንድ ሰዓት በኋላ ደውይልኝ ብላት በቃ አልተመቻትም ደስ አላላትም ግን ለነሱ ደፍራ በቃ ደስ እንዳላላትና ያለው ነገር እንዳልተመቻት መናገር ማልፈለገችም ወይ ደግሞ ምክንያት መፍጠር ማልፈለገችም እሺ ብላ የሆነች ጊዜ አብራማ አሳልፋ መለየት ፈልጋ ነበር ግን እንደሱ አይደለም የሆነውና አንዳንዴ ያንዳንዳችን ሁላችንም በተለይ ሴቶች የሰማን ነው በሴቶች ላይ የሚደረገው በጣም በሚያሳዝን ሁኔታ አብዛኛው ሁሉ ጊዜ እንደሚለው ጥናቶችም እንደሚያመለክቱት አብዛኛው ግድያ አብዛኛው እንደዚህ ወንጀሎች ሁሉ ምልክቶች አሏቸው ይባላል ግን አንዳንዴም ደግሞ እንደዚህ ደግሞ ሳታስቡትም የሆነ ሰው መጥቶ ቀርቧችሁ ገና ሊያቃችሁ ነው ገና ያወቃችሁ ገና ያወራችሁ ያለ ሰው ለማውራት ልታገኙት አብራችሁ ወጣ ብላችሁ ይሄ ነገር ከተፈጸመ በጣም ያሳዝናል እውነት ለመናገር በጣም ነው የሚያሳዝነው በጣም ወጣት ልጅ ነች የምታምር ቆንጆ ነች
ዩኒቨርሲቲ ተማሪ ነች ወደፊት ህልም ያላት ልጅ ነች በቤተሰቦቿ በቃ በእናት በአባቷ የተወደደች ልጅ ናት በቃ በጣም ከወንድሟ ጋር ታናሽ ወንድም ያላት ከወንድሟ ጋር በጣም ደስ የሚል ቅርርብ በጣም ጥሩ የሚሆን ግንኙነት ነው ያላት ስንት ተስፋ ያላት ልጅ በእነዚህ በሁለት ልባቸው ባበጠ ጎረምሶች የተነሳ እንደዚህ ህይወቷ እንደዚህ ሆኖ አይሞቷ ማማት ህይወቷ አለፈ ማለት ነው ስለዚህ እንግዲህ ከዛሬው ታሪክ ላይ ምንድነው ምንማረው ምንድነው የሆነውና ሁላችንም እንደሰው አንዳንድ ጊዜ እድሜ ወጣት ስለሆነም ወይ ደግሞ አዋቂ ሰዎች እድሜያችን ገፋ ስላለም ነገሮችን እኩል እናገናዝባለን ማለት አይደለም ግን ከሆነው ነገር ከጊዜው ክፋት ከሰው ጭካኔ ከያንዳንዱ ነገር በተቻለን መጠን ራሳችንን በጣም አድርገን መጠበቅ የማይመስል ነገር ካየን ወዲያው ነው ምንም ነገር ጊዜ ሳንፈጅ ወዲያው የሆነ ውሳኔዎችን መወሰን የሆነ እርምጃ መውሰድ ራስን ማዳን ራስን ማስመለጥ በጣም አስፈላጊ ነው ብዬ አምናለሁ የዚችን የመሰለች ልጅ ህይወቷ በዚህ ያለፈ እና በጣም ነው የሚያሳዝነው ራሳችንን እንጠብቅ ሁላችንም ወንድም ይሁን ሴት በቃ ምናየው ነገር የማያምረን ከሆነ እዛ ቦታ ላይ መቆየቱ እዛ ቦታ ላይ መኖሩ አስፈላጊ አይደለም ብዬ ነው ማምነው እኔ በግሌ ምናየው እንደሱ ነው የሆነ ያለው እንደሱ ነው ስለዚህ ሁላችንም ከእንዲህ አይነት አደጋ እግዚአብሔር ይጠብቀን ማስተዋልን ይስጠንላለው የዛሬው ታሪክ ይሄን ይመስላል በሌሎች ታሪኮች እስከምንገናኝ ድረስ ሰላም ቆዩልኝ ደህና ሁኑ አመሰግናለሁ ቻው